ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ለዛሬ ይዘንላችሁ የመጣን ምንድነው ትናንት ቴዲ አፍሮ የለቀቀው አልበም አለ። እሱን እንዴት አድርገን በቪው ማለቴ ነው በዓለም ደረጃ ስንት እንዳለ የምንከታተልበት ኦንላይን አለ። እሱን አሳያችኋለሁ ማለቴ ነው። እንደምታውቁት 18 ቪዲዮዎች ለቋል። እያንዳንዱ የራሱን ቪዲዮ ቪው ደረጃ ይሰጣል። በዩቲዩብ ብቻ ነው ማሳያችሁ። ጉግል ላይ ምን ብላችሁ ትጽፋላችሁ? ኮርብ ብላችሁ ትጽፋላችሁ። ከዛ ምን ታደርጋላችሁ? የመጀመሪያ ይመጣላችሁ ሊንክ ትከፍቱታላችሁ፣ ምልክት ያደረኩበት ማለት ነው። እሱን በቀጥታ በመክፈት ወዴት ይወስዳችኋል? ወደዚህ ይወስዳችኋል። የተለያዩ ፕላትፎርሞች አናት ላይ ያስቀምጥላችኋል። እናንተ የምታደርጉት ምንድነው? ዩቲዩብ የሚለው በሌላ ፕላትፎርም ጭኖት ይሆናል። እኔ ማቀው ነገር የለም፣ ግን በዩቲዩብ የጫነው እሱ ብቻ አሳያችኋለሁ። ዩቲዩብ የሚለው እንከፍታለን። ልክ ስንከፍተው ብዙ በርከት ያሉ ሊስቶች ደረጃ የ24 ሰዓት ይዞልን ይመጣል ማለት ነው። እንደምታዩት እዚህ ጋር በሶስተኛ ደረጃ እና በሰባተኛ ደረጃ አስቀምጦታል ማለት ነው። በሶስተኛ ደረጃ ያስቀመጠው ዘፈን አለ። ያ ምንድነው? ዳስጣል ሚል አለ። በሰባተኛ ደረጃ ደግሞ እዛው እንደምታዩት ያስቀመጠዋል ማለት ነው። እነዚህን ደረጃ ከፍ ዝቅ ይላሉ በየደቂቃው በየቪው ተመልካች ማለት ነው። ለምሳሌ ሶስተኛ ያለው 4.2 ከምናምን ቪው አለው። ላይክም በጎን አስቀምጦታል ማለት ነው። ስንፈልግ ምናደርጋለን? ቪዲዮዋን ክሊክ አድርገን ማዳመጥ እንችላለን። እንደ አንደኛ ደረጃ ሁለተኛ ደረጃ ያሉ የቻይና የሚመስሉ ጽሁፎች አሉ። ያው የህዝብ ብዛት ስላላቸው ያንም ሊሆን ይችላል እና ቀዝቀዝ ሲል ከፍ ሲል ተመልካቹ ወደ ላይ ወደ ታች ያደርጓል። ልክ ቪዲዮ ስንከፍተው ይህን ይመጣል ማለት ነው። ትወድታላችሁ። መከታተል ለምትፈልጉ ሰዎች ደረጃው ይህን ፕላትፎርም ተጠቀሙ ልላችሁ ፈልጋለሁ። እስካሁን እንዳያችሁት ይመስላል። እንደወደዳችሁት ተስፋ እናደርጋለን። ለሌሎች ሰዎችም እንዲደርስ ሼር በማድረግ ተባበሩን። በቀጣይ በሌላ ፕሮግራም እስክንገናኝ ባባይ